ደሞዜን ለምንድን ነው በጊዜ የማከፍሉት? ቆይ እናንተ ክፉ ደግ መነጋገር አለብን እንዴ በዓመት በዓል ምድር? ከዚህ በፊት እኮ ተነጋገር ጨረስን። እናንተ የኔ አሰሪዎች ናችሁ፣ ታዘዛለሁ በምታዙኝ መሰረት። እኔ ደግሞ ሰራተኛችሁ ነው። የሰራሁበትን በሰሪና ሰራተኛ አዋጅ መሰረት በወር 5 ብር ትከፍላላችሁ። ተነጋገር፣ ተስማማን፣ ጨረስን። ግን እናንተ ቃላችሁን ልታከብሩ አልቻላችሁም። በእርግጥ የእድሜ ልክ ደሞዝ የከፈሉ ሰዎች አሉ፣ የእድሜ ልክ። ብዙዎቹ ግን አልተከፈለም። ሀቅ ያለባችሁ 5 ብሬን ላኩልኝ በዚህ በማሳያችሁ የቴሌብር እና የኢትዮጵያ ንግድ ባንክ አካውንት። ቢኮዝ ይሄ ፕላትፎርም በተለይ የኔ ኮንተንት ገንዘብ ማምጣት አለበት። ገንዘብ ካላመጣ ተሸናፊ ነው። ምን ገንዘብ በተለያዩ መንገዶች ሊመጡ ይችላሉ። በማስታወቂያ ሊመጡ ይችላሉ፣ በመዋሸት ሊመጡ ይችላሉ። አይቻቸዋለሁ እንዴት ሊመጡ እንደሚችሉ ገንዘቦች። ግን ጤናማው አካሄድ ይሄ ነው የሚሆነው። አለበለዚያ እጨማለቃለሁ። እዚህ ሰፈር ላይ እጨማለቅና እናንተንም ላስቀይማችሁ ይችላሉ። ስለዚህ እንዳንቀያየም እናንተ አክብራችሁ 5 ብር ትሰጡኛላችሁ፣ እኔ ያገለግላችኋለሁ ነው። እንደዛ ነው የሚሆነው አይደል? ለምሳሌ ይሄ እንደዚህ አይነት ኮንተንቶች ሲጀምር ቫይራል አይወጡም፣ የኮንተንት መደበላለቅ ስለሚኖርባቸው ማለት ነው። ቢወጡና 5000 ሰው 5 ብር ቢልክልኝ 25000 ብር ሆነ ማለት ነው። 25000 ብር ታዲያ ኢትዮጵያ ውስጥ ማነው እንደዚህ ደሞዝ የሚከፍለው? አለቀ እኮ። አሰሪ ናችሁ፣ እኔ አገለግላለሁ። ለምኜ ሳይሆን ሰርቼ 5 ብር ትከፍሉኛላችሁ ብለን ጨርሰን ነበር። እናንተ በቃላችሁ ልትገኙ አልቻላችሁም። ስለዚህ ሀቄን 5 ብሬን በዚህ በማሳያችሁ እንትን ላኩልኝ በቴሌብርና በኢትዮጵያ ንግድ ባንክ። አለበለዛ ጫናው እየበዛ ነው ያለው፣ የተለያዩ ጫናዎች። እውነቴን ነው የምላችሁ። በቅርብ እንኳን የሆነ አካል ጋር ተጠርቼ የህግ አካል ጋር ተጠርቼ አራውንድ 32000 ብር ነው ያወጣሁት። እውነቴን ነው፣ እግዚአብሔር ነው የምላችሁ። 32000 ብር ነው ያወጣሁት። ስለዚህ እንደዚህ አይነት ወጪዎች ይኖራሉ። የእንትኑ ተውት፣ የኢንተርኔቱ ምናምን ተውት፣ ይኖራሉ ግፊቶቹ። እንደዚህ አይነት ግፊቶች ሲመጡ በቀላሉ ተሰብረን ልንወድቅ የምንችል ሰው መሆን የለብንም። ስለዚህ የእናንተ ድጋፍ ያስፈልጋልና ሀቄን 5 ብሬን ስጡኝ። ሽልንጌን ልብ ወለድ አደረኩት።